ማጠፍ እግሮቹን ማጎናጨፍ ይጀምራል። መንፈስ ህይወትም ልክ እንደዚህ ነው የሚያድገው። መንፈስ ህይወትም ልክ እንደዚህ በጊዜ ሂደት በዝግመተ ለውጥ የሚያድግ ነገር እንጂ ከመቅጽበት የሚሆን ነገር አይደለም። ተወዳጆች ከመቅጽበት የሚሆን አንዳች ነገር የለም። ከዛስ ኦኬ ጥቂት በጥቂት እያደገ የእናት ጡት ወተት ያጠነከረው ህፃን ከዛ ደግሞ ሌሎች ተጨማሪ የሆኑ ምግቦችን እየተመገበ ደግሞ መዳህ ይጀምራል። አያችሁ ሰውነቱን በትንሹ ቢሆን ተሸክሞ ደግሞ መሬት ላይ በጉልበቱ ተንበርክኮ በእጆቹ መሬት እየነካ ደግሞ ዳዴ ማለት ይጀምራል። ከዛ እያለ ደግሞ አያችሁ ምግብ በደንብ እየተመገበ ያንን ምግብ ከበፊቱ ከፍ እያለ እየጨመረ ሰውነቱም ከፍ እያለ አጥንቱም እየጠነከረ ደግሞ በሁለት እግሮቹ መራመድ ይጀምራል። ያኔ የእናትና የአባት ደስታ ቀን ይሆናል። ያ ህፃን ችሎ ራሱን በሁለት እግሮቹ የቆመ ቀን አስባችሁታል? በተለይ ልጆች ያላችሁ ቤተሰቦች ታውቁታላችሁ። ያኔ በቃ ደስታ ይሆናል። ልክ ያ ልጅ እኮ ተወልዷል ኦልሬዲ፣ ግን ከተወለደበት ቀን ይልቅ ደግሞ ያ ህፃን በሁለት እግሮቹ የቆመበት ቀን ለእናትም ለአባትም በጣም በቃ አስደሳች ቀን ይሆናል። ከዛ ደስታቸው በዚህ ብቻ አያልቅም። በነገራችን ላይ ከዛ ራሱን ችሎ መቆም ራሱን ችሎ ትንሽ እየተንገዳገረ መራመድ የጀመረው ደግሞ ይህ ህፃን ጥቂት በጥቂት እያደገ ደግሞ አንደበቱን ፈቶ እማማ አባባ ያለ ቀን ደግሞ ቤተሰብ የበለጠ ይደሰታል። መንፈሳዊ እድገትም ልክ እንደዚህ ነው። መንፈስ ቤላን ከመቅጽበት ከፈለገ አትናቴዎስ ጋር ስለተገናኘ መጽሐፍ ቅዱስ ስለሰጠ ነው። የሆነ መንፈሳዊ ነገር ስላወራ ነው። በቃ በበነጋታው ነጠላ ለብሶ ምናምን ማስኩን አውልቆ እንዴት ናላችሁ እንዲላችሁ አጠብቁ። እንዲህ አይነቱ ነገር ትክክል አይደለም። ጥቂት በጥቂት ነው። በቃ እግዚአብሔር ከፈቀደ እግዚአብሔር የኛን ጸሎት የኛን ልመና ከሰማ ይህን ወንድማችን ይረዳዋል። እነ ፊዮና እነ ጃኒንም እነ ቤታዬንም እነ ኪዱንም እነ ሄኒ የመርኬን የካጀማል ያሉትን እነ ዳኒ እነ ኃይልሽን በቃ ቆጥረን ማንጨርስ እነ ሄሉ እህታችንም ጭምር ሄሉ ተወዳጅ እነዚህ ማርያም ዘናይንን የነ ግብጽት ማርያምን ልብ የነካ ጌታ የነ ጳውሎስን ልብ የነካው ጌታ ልባቸውን ነክቶ ደግሞ ተአምር ስለሚፈጠር እስከዛው ድረስ በቻልነው አቅም በፍቅር እነሱ ልናቀርብ ይገባል። ቅድም እንዳልኳችሁ በመንፈስ እነዚህ እህት ወንድሞቻችን ተወልደዋል። ህፃናት ናቸው። ገና ህፃናት በመንፈስ አጥንቶቻቸው አልጠነከሩም። ልክ ህፃን ልጅ ሲወለድ በጣም እንደሚያለቅስ ሁሉ እነዚህ እህት ወንድሞቻችን ገና በመንፈስ ገና ስለሆኑ የሆኑ ነገር ስናገሯቸው ሊቆጧችሁ ይችላሉ። ኦርቶዶክሳውያን ልትቀየሟቸው አይገባም። የሆነ ነገር ስናገሯችሁ በጣም አግሬሲቭ ሊሆኑባችሁ ይችላሉ። ልታዝኑባቸው አይገባም። ምክንያቱም እናንተ የደረሳችሁበት መንፈሳዊ እድገት ከጊዜ በኋላ የመጣ ነው እንጂ ከመቅጽበት የተሰጣችሁ አይደለም። አለቅ ከዛ ጥቂት በጥቂት እያሉ ደግሞ እንደ እግዚአብሔር መልካም ፈቃድ የእግዚአብሔርን ቃል እየተመገቡ የእግዚአብሔርን ቃል እያገኙ ደግሞ ዳዴ ማለትን ይጀምራሉ። በትንሹም ቢሆን ዳዴ ማለትን ይጀምራሉ። የበለጠ የቅዱስ ቤተክርስቲያንን ትምህርት እያወቁ የቅዱስ ቤተክርስቲያን ትምህርት እየገባቸው የክርስቶስ ፍቅር እየገባቸው ሲሄድ ደግሞ ልክ እንደዛ ህፃን በሁለት እግራቸው ራሳቸውን ችለው መቆም ይጀምራሉ። ከዛ በኋላ ሊድ የሚያደርጋቸውን ሰው አይፈልጉም ማለት ነው። አያችሁ፣ ራሳቸውን ችለው ቅዳሴ መሄድ ይጀምራሉ። ራሳቸውን ችለው ኪዳን መሄድ ይጀምራሉ። ራሳቸውን ችለው የቤተክርስቲያን ንግስ ሳይቀራቸው ይሳለማሉ። ራሳቸውን ችለው ራሳቸውን ለካህን ያሳያሉ፣ ንስሐ ይገባሉ። ይሄ የሚቆጣጠራቸው ሰው ሳይፈልጉ ማለት ነው። ሄደው ኦኬ ዛሬ እኔ በነፍስ ድካምነት ስሜት ተሰምቶኛል፣ ንስሐ አባቴን ማግኘት አለብኝ የሚሉበት ቀን ይመጣል። ዳዴ እስከሚሉባት ጊዜ ድረስ ግን እኛ ወንድሞቻቸው ዙሪያቸው ያለን እህቶቻቸው በጣም የሚወዷቸው ደግሞ ወዳጆች አሏቸው። ለኦርቶዶክስ ወዳጆቻቸው የሚያውቋትን እያቀበሏቸው የተወሰነች ነገር ከፈለገ የተወሰነች ነገር ደግሞ ከሌሎች ወንድሞቻቸው የተወሰነች ነገር ዙሪያቸው ካሉ ሰዎች እያገኙ ዳዴ ማለትን ይጀምራሉ። ከዚያስ ቅድም እንዳልኳቸው ራሳቸውን ደግሞ ይችላሉ። ራሳቸውን ችለው ወደ ቅዳሴ መሄድ ይጀምራሉ። ራሳቸውን ችለው በንስሐ ሕይወት መመላለስ ይጀምራሉ። ራሳቸውን ችለው ቅዱስ ሥጋውን ክቡር ደሙን መቀበል ይጀምራሉ። ከዛ ይልና ደግሞ አንደበቶቻቸው ልክ እንደነዛ ህፃናት ለመጀመሪያ ጊዜ አባባ እማማ እንደሚሉት ህፃናት ደግሞ በመንፈስ ህፃን የሆኑት እነዚህ እህት ወንድሞቻችን አንደበቶቻቸው ልክ የዛን ያክል ደግሞ ይከፈታል። አያችሁ፣ የቅድስት ቤተክርስቲያን ትምህርት ገብቷቸው በሚገባ አንደበተ ርቱዕ ሆነው እንደ ሌሎች ወንድሞቻቸው
ቤተክርስቲያን የምታስተምረው እንዲህ ነው፣ ቤተክርስቲያን ይህንን አታስተምርም የሚሉበት ቀን ደግሞ ይመጣል። ያኔ እንኳን ለኛ ለምድራውያኑ በሰማይም ላለው ለአባታቸው ለክርስቶስ አስደሳች ቀን ይሆናል። ተወዳጆች ግን እንታገስ ባካችሁ። አንዳንድ ጊዜ የኔ ተወዳጆች ከኛ ጋር ነጠላ ለብሰው ስላያችኋቸው በበነጋታው በቃ ፍጹም ጻድቅ ይሆናሉ ብላችሁ አታስቡ። እንኳን የነሱ ታሪክ ይቀርና የኛ የሁላችንም እዚህ ውስጥ ያለን ኦርቶዶክሳውያን በአጠቃላይ የኛ የሁላችንም ራሱ የመንፈሳዊ ለውጥ የሆነ ከመቅጽበት የሆነ አይደለም፣ በጊዜ ሂደት የሆነ ነው። ተወዳጆች ሁላችሁም ታውቃላችሁ፣ በጊዜ ሂደት እንዴ ጳውሎስ እኮ እስጢፋኖስን እኮ በድንጋይ ያስወገረ ሰው፣ እስጢፋኖስን በድንጋይ ያስወገረ ሊቀ ዲያቆናት ቀዳሜ የሆነውን ሰማዕት እስጢፋኖስን በድንጋይ ያስወገረ ሰው እኮ ነው ጳውሎስ። በቃ ግን በመንፈስ ሕፃን የሆነው ጳውሎስ እያደገ ክርስቶስ ልቡን ከነከው በኋላ በመንፈስ በለጸገ፣ በመንፈስ ጎለመሰ። ያኔ ክርስቶስ ኢየሱስን እየሰበከ በአንድ ቀን ስብከት 3000 ነፍሳትን ሁሉ ማስጠመቅ ጀመረ። ይሄ በመንፈስ ማደግ ይባላል። ሌሎችም ቅዱሳት አንስት የሆኑ በቤተክርስቲያናችን ቅዱሳት ተብሎ የሚጠሩ አንስቶች፣ ቅዱሳን የሆኑ አባቶቻችን ቀስ በቀስ ጥቂት በጥቂት እያደጉ ነው መንፈሳዊ ሕይወትን ገንዘብ ያደረጉት። እና ክርስቲያኖቶች ወንድሞች እንዲህ አይነቱን ነገር እንልመድ። አንዳንድ ቦታ ላይ ፕሮሞሽን ይበዛል። ትንሽ ኦርቶዶክስ ቤተክርስቲያን ውስጥ ያለን ምዕመናን ባህሪያችን አስቸጋሪ ስለሆነ ሰውን ስናነሳ ፈጥነን ስናወርድም ደግሞ ቸኩለን ስለሆነ ሌላ ቦታ ላይ በክደት ዓለም ያሉ ሰዎች ትሪት ማድረግን ይፈልጋሉ። በቃ እንደው አየለ የሚባለውን ሰው አንተ ምንም ከጫትህም ከሲጋራህም ከምንም ልትወጣ አልቻልክም፣ አይ በቃ እንደው ምናምን እያለን ልክ ከኛ አንደበት መጥፎ ቃላት ሲወጡ ይሄ ግለሰብ የቤተ ክርስቲያንን ትምህርት ሳያቅ የክርስቶስን ፍቅር ሳይረዳ ቤተ ክርስቲያንን በእኛ መነጽር ይመለከታትና እዚህ ቤትማ እውነተኛው ጌታ የለም ብሎ ይሸሻል። ከዛ አንዱ ደግሞ አንዳንድ በትሪትመንት የሚያምኑ አለ አይደለ፣ በደንብ ፕሮሞት የሚያደርጉ ሰዎች አሉ። ልክ እንደ የድለላ አይነት ባህሪ የሚሰሩ ማለት ነው። ሰው ይቀርቡና አይዞ እንዲሆኝ አይዞ እንባውን ይጠርጉለታል። በቃ አይዞ ይሉታል። ከዛስ በቃ ና ተጠመቅ ይሉታል። ትምህርተ ሥላሴን ሳያውቅ ነገረ ክርስቶስን ሳይረዳ ሌሎችን የነገረ ድነትን ትምህርት ሳይረዳ ምኑንም ነገር ሰዎች የልብ መከፋቱን ብቻ ተመልክተው እንደምንም ብለው ጎትተው ስውት ወደሆነ ቦታ እንዲሄድ ያደርጉታል። ተወዳጆች ይህ ስህተት ከዚህ በኋላ በቤተ ክርስቲያናችን መደገም የለበትም። ከዚህ ሰዓት ጀምሮ ሁላችሁም ኦርቶዶክሳዊ የሆናችሁት ወንድሞች በአጠቃላይ ለሁሉም ፕሊስ ለሁሉም በደንብ ፍቅር ስጧቸው። በዚህ አጋጣሚ እኔ ቤላ በእውነት እኔ በጣም ተደንቄበታለሁ። በጣም ለነገራችን ላይ ለቤላ የሰጠሁት መጽሐፍ ቅዱስ ረዥም ጊዜ እኔ ራሴ ያገለግልኩበት መጽሐፍ ቅዱስ ነው። ያንን መጽሐፍ ቅዱስ የሰጠሁበት ምክንያት አለ። ምክንያቱ ምንድነው? ይቅርባቸዋል ነገራቸው እና ያ መጽሐፍ ቅዱስ ተወዳጆች ረዥም ዓመት እኔ አገልግሎት የጀመርኩት ከቲክታክም በፊት 2009 ዓ.ም ጀምሮ ነው። በቁም ነገር ነው የምላችሁ፣ ረዥም ዓመት ያገለገልኩበት መጽሐፍ ቅዱስ ነው። ያንን መጽሐፍ ቅዱስ ነው ወስጄ ቤላን በጣም ስለምወደው እወደዋለሁ ማለት ከመቅጽበት ደግሞ በቃ እንደው ነጠላ ለብሶ ምናምን ዘማሪ ይሆናል ማለት አይደለም። በዝግመተ ለውጥ ሁሉም ነገር ነው እና ቤላ በጣም ስለምወደው በክርስቶስ ፍቅር እጅግ በጣም ስለምወደው ከኔ የበለጠ ደግሞ በመስቀል ተሰቅሎ ስጋውን የቆረሰለት ደሙን ያፈሰሰለት የጌቶች ጌታ የንጉሶች ንጉስ የአምላኮች አምላክ የሆነው ኢየሱስ ክርስቶስ ስለሚወደው ነው ያንን ስጦታ የሰጡት። እና የሆነ ቀን በሆነ አይነት ሪዝን በሆነ አይነት ምክንያት እግዚአብሔር አምላክ ልቡን ነክቶት በአንደበቱ አይደለም እምላችሁ በህይወቱ ብዙ ሰዎች ከሱ የሚማሩበት ጥሩ ክርስቲያን ወንድማችን እንደሚሆን በጣም ነው ተስፋ ማደርገው እና በጣም ያንን ስላሰብኩኝ ተደዋወልን፣ አገኘሁት፣ ያንን ስጦታ ሰጠሁት እና ያንን ስጦታ ስሰጠው በጣም ብዙ የሆኑ ሰዎች በጣም ብዙ አይነት ቃላቶችን ሰነዘሩበት። በጣም የመጽሐፍ ቅዱስን ትምህርት ጠንቅቀው ለማያውቁ ኦርቶዶክሳውያን
ትንሽ አንዳንድ የሚከብዱ ቃላቶች ሁሉ ሰነዘሩበት። ልክ ሃይማኖትን ተዋው ክርስቶስ ነው የተሰቀለልህ ምናምን የሚመስሉ ነገሮችን። በነገራችን ሃይማኖት ምንድን ነው? ያብ ነው አይዲያ ምን ማለት እንደሆነ የሚያውቁ አይመስሉኝም። እኔ አይዲያው ራሱ ያላቸው አይመስለኝም። ሃይማኖት ማለት በነገራችን ላይ በዚህ አጋጣሚ ሃይማኖት አያድንም የሚሏችሁ ሰዎች ሊኖሩ ስለሚችሉ ልንገራችሁ። ሃይማኖት ማለት ተወዳጆች አስተምህሮ ማለት ነው። አስተምህሮ ሰዎች በክርስቶስ ያምናሉ። አዎ ያምናሉ። ኦኬ ለምሳሌ በአብ በወልድ በመንፈስ ቅዱስ እናምናለን ወይ? አዎ እናምናለን። ታምናለህ ወይ ብላችሁት አንድ ፕሮቴስታንት አምናለሁ ካለ በኋላ ቀጣይ ወረድ ብላችሁ የሆነ መሰረታዊ ጥያቄ ብታነሱ ዜሮ። ለምን? ሃይማኖት ስለሌለ። ትክክል ናቸው። ፕሮቴስታንቶች ሃይማኖት የላቸው። ሃይማኖት የለንም ሲሉ ሃይማኖት አላችሁ እንዳትሏቸው። ቤተ እምነት እንጂ ሃይማኖት የላቸው። which means አስተምህሮ ማለት ነው። አስተምህሮ የላቸውም። በአብ በወልድ በመንፈስ ቅዱስ ታምናለህ ወይ ከተባለ በኋላ አንድ ሰው አዎ ኦኬ ሶስትነቱ እንደምንድን ነው? እግዚአብሔር አንድም ሶስትም ሲባል ምን ማለት ነው ተብሎ የሚጠየቀው ጥያቄ በሃይማኖት የሚመለስ ነው። ምን ማለት ነው? በአስተምህሮ የሚመለስ ነው። አያችሁ? በአብ በወልድ በመንፈስ ቅዱስ ማመን እምነታችን ነው። እግዚአብሔር በአካል ሶስት በመለኮት አንድ ነው ማለት ደግሞ አስተምህሮ ነው። ስላሴ የሚብራራበት መንገድ ሃይማኖት ይባላል። ሃይማኖት የሌለው ሰው ያመነውን ነገር ማብራራት አይችልባቸው እና ሃይማኖትን ተው ምናምን ምናምን የሚል ብዙ ነገር ሰንዝሮበት ቤላ የመለሰው ምላሽ እጅግ በጣም የሚገርም ነበረ። አድርሰናል። እግዚአብሔር ይስጥልኝ። ኢሞሽናል ዳሜጅ ትላለ። ይሄ ገባር ነው እና በጣም ደስ ብሎኛል። በዚህ አጋጣሚ ከዚህ የበለጠ መበርታት አለበት። ኦርቶዶክሳውያን ከሌላ ቦታ ላይ ይሄን ያክል እምነቱን፣ ይሄን ያክል አስተምሮውን፣ ይሄን ያክል ክርስቶስ የከፈለለትን ዋጋ እንዲረስ አድርጎ ወደ ስህተት መንገድ የሚመራውን መንገድ እንዳይራመድ እኛም ደግሞ የተቻለን ማድረግ አለብን። ተወዳጆች ይሄ የሁላችሁም ድርሻ ነው። በነገራችን ላይ የሁላችሁም። አለበለዚያ ግን እኛ ሰዎችን በገፋን ልክ በዛው ልክ ደግሞ ሰይጣንም ሰዎችን ይጎትታልና በጣም ጥንቃቄ ልንወስድ ይገባል ተወዳጆች። በጣም እና በጣም የሚገርም መልስ ነው የመለሰው። እኔ ኢሞሽናል ዳሜጅ ብዬ ልጽፍ ነበረ፣ ግን ምናልባት ደግሞ ያው ከዛ ጋር ተያይዞ ስድብ ምናምን እንዳይመስላቸው ብዬ ትቼዋለሁ። እና አሁንም ልላችሁ የምፈልገው ነገር ምንድን ነው፣ እነዚህ እህት ወንድሞቻችን እኔ በጣም ሁሉ እንዴት እንደምወዳቸው በቁም ነገር ነው የምላችሁ። አንድ ከአንድ እንደው ሳላዳላ እግዚአብሔር ምስክሬ ነው የምላችሁ። ሁሉንም በጣም ነው የምወዳቸው። እኔ ቤላንን በጣም ነው የምወደው። ሄኒ የመርኪ ወይኔ ሄኒ የመርኪ ትንሽ ይለይብኛል፣ እኔ ትንሽ ይለይብኛል። ሄኒ የመርኪ በጣም በስማ በቃ ደዌ ቤተክርስቲያንን የሚገልጥበት መንገድ፣ ለቤተክርስቲያን ያለው ክብር፣ ቤላም ይሄ ለቤተክርስቲያን ያለው ፍቅር፣ ቤተክርስቲያን የሚናፍቅበት መንገድ፣ ቤታዩ ስለ እውነት ነው የምላችሁ በጣም ነው መወዳት። ይሄ ልክ ማንም ልትሆን ትችላለች፣ ቤታ ምንም ልታደርግ ትችላለች። ልክ የቤተክርስቲያን ነገር ሲነሳ ግን የቤተክርስቲያን ልጅ ናት። አለቅ እንትኔ ክብሬ ማረጌ ምናምን ዝቅ ብላ ለቤተክርስቲያን ነገር ትታዘዛለች። ኪዱ ፍልቅልቅ የሆነች በጣም እስማ አንድ ቀን እንኳን ፊቷን አትቆራብንም ማታቀህት ለቤተክርስቲያን ልዩ ፍቅር ያላት አገልጋዮችን የምታከብረት በእኔ በጣም ነው መወዳቸው። በስማ በእውነት የየካ ጀማን እነ ዳኒ እነ ዳዳ እነ ኃይልሽ በጣም ታዛዥ ልንገራችሁ። እኔ ማንም ነኝ ማንም፣ ነገር ግን በቤተ ክርስቲያን ጉዳይ ይፈልጋችኋለሁ እና ፕሊስ በዚህ ቀን ላገኛችሁ ፈልጋለሁ ስላቸው እግዚአብሔርን ክብሬ እንትኔ እኔ እንትን አላሉም። በቃ ትንሽነቴን ሳይንቁ በእኔ ውስጥ ልክ ይሄ ፈለገን ሳይሆን ቤተክርስቲያንን ተመልክተው አክብረው ነው የመጡት። አክብረው በእውነት እግዚአብሔር ያክብራቸው። ጃኒና ፊዮና በስማ ፋይናሊ ጃኒና ፊዮና እኔ
በቃ ለእርቅ እንኳን ስፈልጋቸው በጣም 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 የገረመኝ ነገር ሁለቱም ጋር ሚዲያ ላይ የምታዩትን ነገር ፕሊስ አትመልከቱ ተወዳጆች። ሚዲያ ላይ የሆነ ያሉትን ነገር የተናገሩትን ልባቸው ላይ ያለው ፈሪሃ እግዚአብሔር ልነግራችሁ አልችልም። ስለ እውነት ነው የምላችሁ። በተለይ ደግሞ ለመልአኩ ቅዱስ ገብርኤል ያላቸው ቦታ ልነግራችሁ አልችልም። ለእግዚአብሔር ያላቸው ልብ በጣም የዋሃዎች ናቸው። ጃኒም ፊዮናም በቁም ነገር ነው የምላችሁ። በጣም የዋህ ቲክቶክ ላይ እንደሚታዩት ሶሻል ሚዲያ ላይ እንደሚታዩት አይደለም። በጣም ሲበዛ የዋህ፣ ለሰው መጥፎ ነገርን የማያስቡ፣ ለሰው ተንኮልን የማያስቡ፣ በዛው ልክ ደግሞ ለቤተ ክርስቲያናቸው የሚታዘዙ ወንድም እህቶች ናቸው። እነ ሄሉም ጭምር። ሄሉ እግዚአብሔርን ነው የምላችሁ በጣም በጣም በተለይ ለቤተ ክርስቲያን ወንድሞች ያላት ፍቅር ለአገልግሎቱ የምታስበውን ያክል እኔ ልነግራችሁ አልችልም። ስለ እውነት እኔ በሄሉ መቼ ተደነቅ ያለው መሰላችሁ? ቅርብ ሰሞን ላይ ሳላቅ የተፖሰተ አንድ ቪዲዮ በእኔ ለካ በዘፈን ነው እኔ አላስታውስኩትም እና ዝም ብዬ ሪፖስት አድርጌዋለሁ። ይህን ያክል ተጠንቅቃ ፕሊስ ሪፖስት ያረከውን ነገር አጥፎ ብላ መልእክት ያስቀመጠችልኝ እህት ነች፣ ሄሉም ጭምር። ሄሉ ተወዳጅ። እኔ ሁሉንም እጅግ በጣም ነው የምወዳቸው። ሁሉንም እጅግ በጣም ነው የምወዳቸው። በጣም በጊዜ ሂደት ደግሞ ሁሉም በህይወታቸው ክርስቶስ ኢየሱስን ሰባኪዎች እንደሚሆኑ አምናለሁ። ሁሉም በጊዜ ሂደት ሁሉም ነገር ቅድም እንዳልኳችሁ በዝግመተ ለውጥ ነው የሚሆነው እንጂ ከመቅጽበት የሚሆን አንዳች ነገር የለም። ሁሉም ነገር የሚሆነው ከምንድን ነው ብለናል ተወዳጆች? በዝግመተ ለውጥ። አለቅ። ከኛ የሚጠበቀውን ነገር ብቻ እናደርግ። ማንኛችንም ከእናታችን ማህፀን ስንወጣ ጀምሮ መንፈሳዊ ሰዎች አልነበርም። ዛሬ የደረሳችሁበት መንፈሳዊ እድገት አለ አይደለ? ድሮ የለም ነበር። አንዳንድ ጊዜ ዞር ብለን እንመልከት እስቲ። ያንን ጊዜ ያሳለፈናቸውን ታይሞች እንመልከት። ያኔ ያ መንፈሳዊነት የለም ነበር። ዛሬ ላይ ያላችሁ መንፈሳዊነት ደግሞ ነገም ይኖራል ማለት አይደለም። በመንፈሳዊነት እስከበረታችሁ ድረስ እየጠነከረ እያደገ ይሄዳል። እኔ ከዚህ በፊት በጣም የሚገርማችሁ ነገር ተወዳጆች፣ በስፖርቱ ዓለም ነው ያሳለፍኩት። ስፖርት ስፖርት ማለት እንደ የያዘው ሰው ነው። በነገራችን ላይ ሁሉም ነገር መልካምም ነገር ይሆናል፣ መጥፎም ነገር ይሆናል። ለምሳሌ ገንዘብ ሰዎች በአግባቡ ከተጠቀሙት የእግዚአብሔርን መንግስት እንዲወርሱ ያደርጋቸዋል። በሙስና በኮረፕሽን ምናምን ሳይሆን በገንዘባቸው መልካም ነገርን እያደረጉ በክርስቶስ ኢየሱስ አምኖ በጎ ስራ ላይ የሚጸና ሁሉ የዘላለም ሕይወትን ያገኛል። ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 2 ቁጥር 7 ተናግሯል። እና ገንዘቦቻቸውን ስሁት ለሆነ ነገር ከመጠቀም ይልቅ ቤተክርስቲያንን ለማፈራረስ ከመጠቀም ይልቅ ቤተክርስቲያንን ለመገንባት የሚጠቀሙ ሰዎች በእውነቱ እነሱ ብፁዓን ናቸው። ገንዘቦቻቸውን በአጠቃላይ እኔ አለደለም እንዴት ልበላችሁ፣ በቃ የተራበ እያበሉ የተጠማን እያጠጡ የሰውን እንባ እያበሱ መታከም ያልቻለውን እያሳከሙ ድምፃቸውን ሳያሰሙ የሚኖሩ ሰዎች በአጠቃላይ በገንዘባቸው መልካም ነገርን ነው እየገበዩ ያሉት። እግዚአብሔርን ነው እያበደሉት ያሉት። በዛው ልክ ደግሞ ገንዘብ ትምክህት የሆነባቸው ሰዎች ምን ይሆናል ማለት ነው? ገንዘብ ለነሱ ጣዖት ይሆናል። የስፖርት ህይወትም ልክ እንደዛ ነው። የታደሉ እነ መሰረት ደፋር እና ሌሎችም አትሌቶች የተለያየ የዓለም ኦሎምፒክ ላይ ሲያሸንፉ ታስታውሱ ከነበረ መቼም ያቺ ይቀራረሳትም። በተለይ መሰረት ደፋር በጣም ባልታሰበ ሁኔታ አልጋ ላይ ተኝታ ነበረ። ልጅ ወልዳ ነበረ። ልጅ ወልዳ ከአልጋ ተነስታ በቃ በአሁኑ አታሸንፍም በተባለችበት ዕለት ትልቅ የዓለም መድረክ ላይ ተገኝታ ተወዳድራ ባሸነፈች ጊዜ ከአንገቱ ያወጣችው የእመቤታችን የቅድስት ድንግል ማርያምን ቅዱሳት ስዕላት ነበር። ይሄ ሰማዕትነት ይባላል ተወዳጆች። ሁሉ ነገር የሆነው በእኔ አይደለም ማለት በራሱ ይሄ ሰማዕትነት። ከነዚህ ወንድሞቻችን የምንፈልገው ያንን ነው። በቃ አለቀ። ያኔ እግዚአብሔር ረድቷቸው እንደ ሰው ሚዲያ ላይ የሚታየውን እንደ ሰው ላይቭ ላይ ሪከርድ የሚደረገውን ሳይሆን እግዚአብሔር የልባቸውን ተመልክቶ አንዳች ደረጃ ላይ ሲያደርሳቸው ያኔ በጉብዘናቸው ወራት እግዚአብሔር እንዲረሱት ብቻ ነው እኛ ማንፈልገው። የኛ ፍላጎት ያን የእግዚአብሔር ደግሞ ፍላጎት ደግሞ የዘላለም መንግስቱን ይወርሱለት ዘንድ ነው። ኖረው ተስፋ የሚያደርጓት መንግስተ ሰማያትን እንዲወርሱ ነው። እና እኔ ከዚህ ቀደም ያሳለፉት ቀደም ካልኳችሁ በስፖርት ህይወት ነው።
በስፖርት ህይወት ስናሳልፍ በጣም የሚገርማችሁ ነገር በጣም የምወዳቸው ጓደኞች ነበሩኝ። አሁንም ድረስ ከአንድ ጓደኛዬ ጋር አብረን እንደረሳለን። አንድ ምህረት ብርሃኑ የሚባል ወዳጅ አለኝ። እንዲህ አሁን ከእናንተ ጋር እንዲህ አይነት ነገሮችን ካወሩኝ በኋላ ዞር ብዬ ደግሞ ያው ከእሱ ጋር ደግሞ እቀላለዳለሁ። አሁንም ድረስ ጓደኛሞች ነን እና በጣም የሚገርማችሁ ነገር ምንም ስለ ቤተክርስቲያን ምንም እናውቀው ነገር የለም። በቃ ምንም ስለ ቤተክርስቲያን ምንም የምናውቀው ነገር የለም። ቤተክርስቲያን ስንት በር ራሱ ይኑራት አናውቅም። ሰው ሌላ ነገር አያውቅም። ቤተክርስቲያን እንኳን ስንት በር እንዳላት ያውቃል። እኛ ምንም የምናውቀው ነገር የለም። ምንም የምናውቀው ነገር የለም። በአንገታችን ማህተብ አለ። ኦርቶዶክስ ባንል ነገር የለም። ሰማችሁ ነገር ከምግብ ቤት የሚወጣ ትርፍራፊ ማለት ነው። ከምግብ ቤት የሚወጣ ትርፍራፊ እየዞርን በፌስታል አውጥተን እንበላ ነበር። ቡሌ በልተን ስፖርት ሰርተን በቃ ራሳችን አጠብድለን ከኛ በላይ ሰው የለም ብለን ነበር ሰፈር ለሰፈር የምንዞር። በጣም የሚገርማችሁ እንደው እኛ ቡሌ የምናወጣባቸው ምግብ ቤቶች ላይ ሌሎች ሰዎች ቡሌ ለመውጣት ራሱ ከመጡ ቁጭ አድርገን አንበርክከን ገርፈን ሁለተኛ እንዳይመጡ አድርገን ነበር ምን መልሳቸው። አሁን እንግዲህ ፈለገ አትናቴዎስ እንግዲህ ፊቱ አሁን ቡሌ በልቶ የመጣ አይመስልም አይደል? ያኔ እንደዛ ነበረ። ያኔ የቀድሞ ህይወታችን ልክ እንደዛ ነበር። በቁም ነገር ነው የምላችሁ። በቃ ምግብ እንበላለን። ትልቁ የኛ ቁም ነገር ምግብ መብላት። እንደውም በጣም ካሳለፍንባቸው የፍቅር ጊዜያት ላይ የማረሰው እኛ ሰፈር አንድ ስጋ ቤት አለና ከዛ ስጋ ቤት ምግብ ሰጡ ብለን በቃ ለካ ቤቱ ተመርቆ ነበርና ይሄ ለሰው ሁሉ ጥሬ ስጋ ተቆርጦ ዳጣ የነካው ምናምን ጥሬ ስጋ በአጠቃላይ ነው አውጥተው የሰጡ። በቃ እጆቻችን ዘረጋ። ህዝቤ ጠግቧል አለ። እንደውም ምሬ የሚባለው ጀለሴ ጌታው ህዝቤ ጠግቧል አለ። ተጠራራን እንዳለ ሁላችንም ከሰፈር ተጠራራን እና አንተ ክርቢት፣ አንተ ሽንኩርት፣ አንተ ቢላ፣ አንተ መክተፊያ፣ አንተ የሆነ ነገር ይዘና ነገ እንገናኛለን። ከማርያም ጀርባ ጨፌ የሚባል ሜዳ አለ። ያው ሰፈር ያውቁናል። እና በበነጋታው ቤት የማይቆጣ ሰው ተመርጦ ከኛ መሃል ያንን ስጋ ፍርጅ ውስጥ አስቀምጦ በበነጋታው ስጋውን ይዘን ተገናኝተን የዛን ቀን የሰራነው ስፖርት እኔ አይረሳኝም። ምን ልበላችሁ እንዴት በቃ የዛኔ እስከ መጨረሻው አውቃለሁ የሚል ኮሜንት አላየሁም። ወይኔ ቡሌ ስበላም ያቀኝ ሰው አለ ማለት ነው። እና ያኔ የሰራነው ስፖርት ልነግራችሁ አልችልም። በቃ አፈር ከድሜ በልተን መጨረሻ ላይ ስጋዋን እዛው ሜዳ ላይ ከትፈን ጠብሰን በፍቅር ነው የተመገብነው። ይሄን ሁሉ ነገር ያነሳውላችሁ ሆዳችሁ እንዲጮህ ምናምን አይደለም፣ ግን እንዲህ አይነት ህይወት አሳልፌያለሁ እኔ። ምንም የምናውቀው ነገር የለም። በቃ ምንም ያኔ ሴትን እንላከፋለን፣ ስፖርት እንሰራለን። ከዛ ደግሞ ጸብ ሲኖር ደግሞ ከሰው እንጣላለን። ያልተጣላ ነው ሰው የለም እግዚአብሔር በሚያውቀው። በእድሜ ከሚተልቀን ሁሉ ጋር ሳይቀር በጣም ትልልቅ ከሚባሉ ሰዎች ጋር ሁሉ ሳይቀር እንጣላለን። እግዚአብሔር ረድቶን ያው ዛሬ አዋቂ ስንሆን እንግዲህ ከሁሉም ጋር ሰላም ፈጥረናል። እግዚአብሔር የተመሰገነ። ግን ያኔ እንጣላ ነበር። በቃ ለተንኮል በጣም የሚገርማችሁ ነገር ከሜዳው ከስፖርት 7 ሆነን እንወጣና መሀል አስፋልት ላይ ክብ ሰርተን ፑሻፕ እንሰራ ነበር። ከዚህ በላይ ታዲያ መታበያ አለ? ከዚህ በላይ ክርስቶስን አላዋቂነት አለ? በቃ ለኛ ትልቁ ቁም ነገር ያነበር የሚመስለን እና እግዚአብሔር እርሱን እንድናቅ ሲፈልግ አንዲት ቀን መረጠ። አንዲት ቀን እና አንድ በጣም የምንወደው ወዳጅ ነበረ። ለምን ጸበል አንጀምርም ምናምን አለ እና ሁላችንም አዋዋላችን ትክክል ስላልሆነ ለምን ጸበል አንጀምርም ምናምን ሲል በቃ ጸበል ሄደን ምንድን ነው የመሰለን። በተለይ እኔ ሄጄ ምጩ እንዲያርጎ እና በጣም ፈራን። ደግሞ ሁላችንም የፈራነው ምንድን ነው መሰላችሁ? ይሄ
ጸበል ቦታ የሚባል ነገር አለ። ለጨዋታው ነው እንደዚህ ብላችሁ ይሄ መተት ተደርጎብኝ ነው ምናምን ምናምን ይሉ የለ እና እኛ በደህና ነገር አይደለም ተደረገብን ብለን የምንጮህ ከጮህንም እንዋረዳለን አለን። ምክንያቱም የምንበላው ቡሌ ነው። አስቡት፣ ጸበል ገብተን በምንድን ነው የገባው ሲሉ ቄሱ በቡሌ ሲል ውርደት ነው አለን። በቃ ውርደት፣ እግዚኦ ማረነ ክርስቶስ አለን። እንዴ ይሄ ውርደት ነው አለን። በቃ ጸበል ሄደን ብቻ ሰይጣናችን እንዳይጮህ እንጂ ሄደን መጠመቃችን ችግር የለውም አለን። እና እንደምንም ብለን ምንድን ነበር ያሰብነው? እንደውም የመጀመሪያ ጊዜ ወይ ጌታ ኢየሱስ። እና ምንድን ነበር ያሰብነው የመጀመሪያ ጊዜ? አዲስ አበባ ላይ ያሉ የተለያዩ አድባራት ላይ የዞርን በቃ ጸበል መጠመቅ። ለምሳሌ መጀመሪያ ቀን የተጠመቅነው ገርጂ ማርያም ነው። ከዛ ኮተቤ ጊዮርጊስ፣ ከዛ ወይብላ ማርያም ፈረንሳይ፣ ከዛ የሆነ ወደ ሳሪስ አቦ ምናምን እያልን ነው መጠመቅ የፈለግነው። እና ያው በቃ እንደዛ ዞረን ደግሞ ስላልቻልን አንድ ልጅ በጣም ስለ ጻድቃኔ ይነግረን ነበር። በቃ እስከዛ ድረስ ነው የምላችሁ፣ ምንም የምናውቀው ነገር የለም። አረ ጌታ ኢየሱስ እንደ ዛሬ ተዋረድን። ምንም የምናውቀው ነገር የለም አልኳችሁ። ምንም በቃ ስለ ቤተክርስቲያን የምናውቀው ነገር የለ ምንም። በቃ መንገድ ላይ እብድ ዱዮች ነበረ። እብድ ሰው አንፈራም። በቃ ማይሆን ነገር ነው የምናደርገው። እውነቴን ነው የምላችሁ። እንግዲህ ፈለገ አትናቴዎስ ከዚህ በፊት ሴት ይላከፍ የነበረ ሴት ነው እያልኳቸው ነው። መንገድ ላይ ዝም ብለን በጉልበት አንዱን ዝም ብለን በቃ ደስ ያላለንን ወንድ ፈልገን እንዲህ ዝም ብለን ሱሪውን መንገድ ላይ ዝም ብለን እናውልቅበት ነበረ። እንዲህ አይነት ነውር የምንሰራ ሰዎች ነበርን። ከዚህም የበለጠ ማለት ነው። በሚዲያ ደግሞ እንግዲህ ሁሉም ነገር በሚዲያ ላይ አይነገርም። ለካህንም ደግሞ የሚነገር ነገር አለ እና ለምን ጻድቃኔ ማርያም አትሄዱም ማለት ነው አንድ ወዳጃችን እና እኛ በጣም ነበር በቃ የፈራ ነው። ምን ልጁ እንድንጮ ጠብቆ ነበር መሰለኝ። እዛም ዞረን ሁሉም ቦታ አዲስ አበባ ዞረን በቃ ጸጥ ስንልበት ነው መሰለኝ ለምን ጻድቃኔ ማርያም አትሄዱም ማለት እና እኛ ምንም የምናውቀው ነገር የለም ስለ ጻድቃኔ። ጻድቃኔ ማርያም የምታውቁት ታውቁታላችሁ። በቀን አንዴ ነው የሚበላው። ፕሮቴስታንት የሆናችሁ ቶች ወንድሞች በፍቅር አዳምጡ ፕሊስ። ይሄ የላይፍ ኤክስፒሪየንስን ብቻ ነው ሼር እያደረኩ ያለሁት እና በደንብ በፍቅር አዳምጡ። ጻድቃኔ ማርያም የሚባል ገዳም አለ እና እዛ ገዳም በቀን አንዴ ነው የሚበላው። እኛ በቀን 7 ጊዜ ነው የምንበላው። በቃ ቁርስ ከቤት በልተን እንወጣለን። እንደውም ምህረት የሚባለው ጓደኛዬ ጋር ሌሊት 9 ሰዓት ለትሬኒንግ ስንወጣ፣ ሌሊት 9 ሰዓት ሁሉ እንወጣ ነበር። ሌሊት 9 ሰዓት ለትሬኒንግ ስንወጣ ከቤት ዳቦ በድንች ሳንበላ እንወጣ። በቃ ምን አይነት ሰይጣን እንደያዘን እኔ አላቅም። ዳቦ በድንች በልተን እንወጣለን። ከዛ ጠዋት ቁርስ እንበላለን። ከእንደገና 4 ሰዓት ሌላ ነገር እንበላለን። ከዛ ምሳ በልተን ደግሞ ከእንደገና ቡሊ እናወጣለን። በቃ አጋሰስ ሆነን ነበር ይኖር ነው እና እዛ ገዳም ያላወቅነው ነገር ምንድነው? በቀን አንዴ ነው የሚበላው። በቀን አንዴ ነው የሚበላው። ከዛ ኦኬ እኛ አላወቅንም እንሄዳለን ምሻለንና በቃ ተያይዘን ጻድቃኔ ማርያም ከላምበረት ነው አስታውሳለሁ። ከላምበረት ተሳፈረንና እንደውም መዝሙር ሁሉ የሚዘምር የለም። ያው የላምበረት የመስመር መኪና ስለሆነ ሁሉም ጸጥ ብሎ ነው የሚጓዘው እና እኛ ከኋላ ሆነን አስታውሳለሁ ለመጀመሪያ ጊዜ የዘመርነው መዝሙር ምንድን ነው መሰላችሁ? ሁሉም ሰው ጸጥ ሲል አረ ይደብራል እንዘምራለንና ተወልደናሆም ድንግል ተወልደናሆም ሲነገር ነበር በነቢያት አፍ ተወልደናሆም ድንግል ተወልደናሆም ድንግል አለንና ጸጥ አለን። የመዘመር ፍላጎት እንጂ መዝሙሩን አናውቁ። ኧረ ጌታ ኢየሱስ የመዘመር ፍላጎት እንጂ መዝሙሩን አናውቁ። እና በቃ እንደምንም ስብርብር ያሉ ነገሮችን እንትን እያልን ምናምን ሄድን ወደ ጻድቃኔ 13 ሆነን ሄድን ነው እና እዛ ጻድቃኔ ከደረስን በኋላ በመኪና ውስጥ ሆነን ነገሩን። እዚህ ያው የሚበላው በቀን አንዴ ነው እና
ልባችን ነው ትርክክ ያለው። እኔ በመንፈስ የሚመጡ ሰዎች ልክ እንደዚህ ብዙ ነገር ባንጭንባችሁ መላችሁ ለዛ ነው። መንፈሳዊ የሆኑ በመንፈስ ህፃናት የሆኑ ወንድሞቻችን ልክ ገና ወደ ቤተክርስቲያን መቅረብ ሲጀምሩ ማስደንገጥ ጥሩ አይደለም። ቀኛውን እዛ ቀድም እንዳልኳችሁ በሆዳችን ማንቀልድበት ነገር ቢኖር በቃ በሆዳችን እና የገዳም ኤክስፒሪየንስ የለንም። ጻድቃኔን የመጀመሪያ ጊዜ ወጣ ነው። ጻድቃኔ 13ታችንን ከደረሰን በኋላ በቀን አንዴ ነው የሚበላው። ሊያውም ደግሞ የሚበላው አንድ ፍኝ ቆሎና በሶ ነው የሚሰጠው፣ ሌላ ነገር የለም። ልባችን በቃ ስንጥቅ ነው ያለው። ስንጥቅ በቃ ምን ልበላችሁ። እኔ እንደዛን ቀን ደንግጠን አናውቅም። ከዛ ተጠቃቀሰንና እንደዚህ በአይናችን ተጠቃቅሰን ሰብሰብ አለንና እናንተ ምንም አያሳስባችሁ አለ አንድ በጣም መንፈስ ቅዱስ የራቀው ጓደኛ ነበረን። አሁንም መንፈስ ቅዱስ እንደራቀው ነው። መንፈስ ቅዱስን ያቀርብለት፣ እኔ ስሙን አልጠራም። እና ምን አለን፣ በቃ ዝም በሉ እናንተ፣ እሺ ብቻ በሉ፣ እኛ እንደዚህ የሚባል ነገር የለም አለ። በምግብ የሚቀልድ ነገር የለም። እንወጣለን ከገዳም ጥብሳችንን ዱለታችንን ካጣን በየአይነታችንን ቢሆን በልተን ወደ ገዳም እንመለሳለን አለ። ይሻለን በቃ ማንም ሳይል እንበላ ማለት ነው። ለማጋነን አይደለም እምላችሁ፣ እማምላክ ምስክሬ ናት። ይሄው ልጇ ክርስቶስ ምስክሬ ነው። እንደኛ አይነት ሆዳም አጋሰስ የሆነ ሰው ለመጀመሪያ ጊዜ ቀኑን ሙሉ ሳንራብ እዛ ገዳም በበረከቱ ቆየን። እግዚአብሔርን እምላችሁ በቃ ደነገጥን። ምንም ሳንራብ በበረከቱ ገዳሙ ራው ቃል ኪዳኑ ነው መሰል ሳንራብ። እኛ እኮ ጠዋት 3 ሰዓት ሆዳችን ይጮሃል። በቃ ምን መጥፎ በጣም መጥፎ የሆነ አባዜ። መጨረሻ በቃ አንድ ጊዜ በሶ ቆሎ ተሰጠን፣ ያንን መመገብ ጀመረን እያለ በጣም ብዙ ነገሮችን እዛ ማወቅ መረዳት ጀመረን። ሁሉንም ነገሮች እዚህ ላይ መናገር አልፈልግም። እንደውም በጣም የሚገርማችሁ የዛን ጊዜ ራሱ ስንሄድ ጻድቃኔ ማርያም ሱባኤ ይዛችሁ የምታውቁ ሰዎች ታውቁታላችሁ። ሰልፍ ይዘን ስንመለከት አዳራሽ ሞልቷል፣ የወንዶች የሴቶችም አዳራሽ ሞልቷል። እና ሜዳው ላይ ሁሉም ሰው ሸራ እየወጠረ እንዲሰራ እዛ ያሉት ገዳማውያን አባቶች ቦታ ይሰጣሉ። እና ሲሰጡ በትክክል አሁን በቃ ለአንድ ሰው በትክክል ወጥ ቦታ ነው የሚሰጡት፣ የሆነ ሰፊውን ላይ ያደረጉት። እና እኛ 13 ሆነን ሄደን 13 ብንል ልንጣበብ ነው። ይጠበናል ብለን ፈራንና እዛ ሄደን ጊዜ ስንት ናችሁ አሉን። ቦታ የሰጡን የነበሩ አባት 25 ነን አለ። የመጀመሪያው ኃጢአታችን እዛ ገዳም ሄደን የዋሸነው የመጀመሪያው ኃጢአታችን ያ ነው። ስንት ናችሁ ሲሉን 25 ናቸው። እዛ በቃ ትልቅ 40 በ60 አይነት ቤት እንድንሰራም ትልቅ መሬት ሰጡ። ቶሎ ብለን አዋተን እንጨት ሰራን፣ ሸራ ወጠርን፣ ምን አለን ውስጡን አሳመር ነው። ጥሩ ጸሎት ቤት አስመሰል ነው። ምን ልበላችሁ በቃ ከዛ ግን ሳናቀው እንደ ቀልድ መተን ተሳስቀን መተን እያለገጥን መተን ስንመለስ ቤተክርስቲያንን አውቀናት ተመለስ። ስንመለስ በቁም ነገር ነው የምላችሁ 1 ወር ነው እዚህ የተቀመጥነው። ብዙ ነገሮችን ተማረን። ከኛ የበለጠ ኃጢአተኛ ከኛ የበለጠ በደለኛ የለም። ለኛ ሁሉም ነገር ኖርማል ነው። የትኛውም አዲስ አበባ ተወልዶ ያደገ ልጅ በአጠቃላይ ያሳለፈውን ነገር አሳልፈን ያደግነው እና እያለገጥን እየሳቀን መጣን እና ልባችን ተሰብሮ ዝምተኞች ሆነን ቤተክርስቲያንን አውቀናት ማናቃተን ቤተክርስቲያን አውቀናት ተመለሰ። በህይወቴ ያንን ቀን መቼ ማረሰው መቼ እኔ በአንደበት ብቻ ሲወሩ የሰሟቸውን በአይኔ ብዙ ነገሮችን ያየሁባቸው ቦታዎች እዛ ናቸው። ዓለምን የሚንቁ ገዳማውያን አሉ ሲባሉ በወሬ ነበር የምሰማው። እኔ ስማቸውን አልጠራም ከንቱ ውዳሴ እንዳይሆን። እዛ ገዳም ላይ ግን በጣም የሚታወቁ አባት አሉ። ገዳም የሄዳችሁ ሰዎች ታውቃላችሁ። እና አንድ ሰው በጣም የልቡ ቋጠሮ ተፈቶለት ወደ 100 ምናምን ሺህ ብር ያክል ገንዘብ እሽግ ይዞ መጥቶ እባክዎ ተቀበሉኝ ብሎ ይለምናቸዋልና በአይናችን እያየን ነው የምላችሁ። አልቀበልህም ልጄ እባክህ ዞር በል አሉት። እባክዎትን ብሎ ለመናቸው። በፍጹም አልሰማ ሲላቸው አምጣው ብለው ተቀበሉትና የገንዘቡ ላይ ያለውን ላስቲክ በአጠቃላይ አውጥተው ተወዳጆች ከዛ ወደታች ገደል ነው። ማንም
ማንም ሰው ደፍሮ የማይገባበት ገደል ወደ ገደል የበተኑት ዓለምን የሚንቁ ገዳማውያንን በአይኖቻችን ያየንበት ቦታ ነው። ለካ እንዲህም አይነት አባቶች አሉ። የነሱ መንፈሳዊነት እኛን ሲያስገርመን እያለ ደግሞ በነሱ መንፈሳዊነት እግዚአብሔርን ማወቅ ጀመርን። አያችሁ፣ ሰው በቃል ብቻ ሳይሆን በሰው ህይወትም ይማራል። ምን አግኝተው ነው እኚህ ሰው የበረቱት ትላላችሁ እኮ። እና በጣም እየተደነቀን መጣ። ሌላው ልንገራችሁ፣ እኔ ሁለንተናቸው እኛ እንዲህ ቦልኮነን እኮ በጣም የሚገርማችሁ ነገር ቅባት እየተቀባን አድገን ቫዝሊን እነማዘር ሌሊት እንዲህ ለቅለቅ እያደረጉ እያሳደሩ እንዴ ይሄው ጥቁር ሆነን ሄድን ዘገዳ። ሁለንተናቸው ቀይ የሆኑ መነኮሳትን ያየሁት እዛ ነው። እግራቸው ነው የምላችሁ ጫማ አድርገው አያውቁም። እግራቸው ስንኳ ምን ልበላችሁ እኔ እንጃ። በጌታ በኢየሱስ እኔ እግረ መንገዴን እዛ ያየሁትን አንድ ታመል ልንገራችሁ። አንድ ሊሻን የሚባል ወንድማችን እዛ የተደረገለት ታምር ነበር እና ምንድነው ሁለቱም አይኖቹ ማየት አይችሉም እና ውስጥ ያሉት ሌንሶቹ ወጥተው እዚህ ድረስ የተንጠለጠሉ ሰው ነበር እና የገዛ ቤተሰቦቹ በጣም በቃ ተጸይፈውት ነው ከቤት አባረውት አማራጭ ሲያጣ ወደዚህ ገዳም የመጣው እና ሙሉን ታሪኩን ልንገራችሁ። ምን የምትሄዱበት አላችሁ? አርፋችሁ ቁጭ በሉና ሰሙ እና ይህ ሰው እንደምንም ብሎ መሳፈሪያ ይዝና ጻድቃኔ ማርያም ገዳም ይፈልጉ ልክኝ የመጣ ነው። በላምበረት ነው። እሱም በላምበረት ተሳፍሮ በመኪና ተሳፍሮ ሲመጣ እንግዲህ የመንገዱን ርዝመት ታውቁታላችሁ፣ በጣም ረዥም ነው እና ሲመጣ መኪና ውስጥ ከአይኑ የሚወጣ ሽታ ነበር። ከአይኑ ፈሳሽ ነገር ይወጣል፣ እንደ እዥ ያለ ነገር ይወጣል እና ከአይኑ ደግሞ የሚወጣ ሽታ ነበር እና ያ ሽታ አላስቀምጥ ያላቸው ሰዎች ሹፌሩ ላይ ያው ይጮሃሉ። ገንዘብ ከፍለን አይደለም የምንሄደው፣ በቃ ፕሊስ አስወርደው ወይ ገንዘባችን መልስልን እያሉ ያው በጣም ብዙ ነገሮች እንትን ይላሉና ሊሻን የገዛ ቤተሰቡ ገፍተውት የመጣ ሰው ስለነበር በጣም ይሸማቀቅ ነበር እና ያ ሰው መኪናውን አቁሞ ለእያንዳንዳቸው ገንዘባቸውን መልሶላቸው እሱን ብቻ ነው ማደርሰው ብሎ እሱን ደብረ ብርሃን ድረስ ይዞት መጣ እና ደብረ ብርሃን ተቀምጠው ምግብ አብረን እንብላ ሲለው እንኳን አልበላም ብሎ ነበር የተሸማቀቀው ሊሻን። ለምን ቆሎ እንኳን ሲሰጠው ከአይኑ የሚፈሰው ፍሳሽ የተንጠባጠበ ቆሎ ላይ ይሆናል እና ሰው ይጸየፋል ያንን ሲያይ። እግዚአብሔር ከእንዲህ አይነቱ ከባድ ፈተና ሁላችሁን ይሰውራችሁ እና ያቺን ቆሎ እንግዲህ ከአይኑ ከሚፈሰው ፈሳሽ ጋር አብሮ ሁሉ ነበር እሱ የሚመገበው። በቃ ማየት ስለማይችል መለየት ስለማይችል እና ምናልባት ምግብ ስበላ ሰው ይጸየፍ ይሆናል ብሎ በጣም ራሱን እንትን ይል ነበር እና ያ ሰው በፍጹም አንተ ካልበላህ እኔ ምግብ አልበላም ብሎ ምግብ ቤት ይዞት ገብቶ በአንድ ማዕድ በአንድ ትሪ አብረው ተመገቡ። ክርስቲያኖች አንዳንድ ጊዜ እግዚአብሔር አምላክ እንዲህ አይነት መልአክ የሆኑ ሰዎችን በህይወታችን ይልክልናል። ተረባችሁ በቃ ግን ሆነ ግራ ገብቷችሁ አታውቁ። በቃ ምንድነው ማረገው? ልጆችን ምንድነው ማባላቸው? የልጆች ትምህርት ቤት ደርሷል፣ አስቤዛው አልቋል፣ ምንድነው ማረገው ብላችሁ ተጨንቃችሁ የሆነ ባላሰባችሁት ነገር የሆነ ሰው የሆነ ወዳጃችሁ መጥቶ የሆነ ቀራራችሁ ደፍኖላችሁ ያውቃል? እንደው ልጆችም እንደው ያልወለዳችሁ እንደው በጣም ተረባችሁ ብታውቁት ወንድሞች፣ ነገን እንዴት ነው የሚኖረው የነገዋን ቀን እንዴት ነው ማናጋት ብላችሁ በጣም ተጨንቃችሁ ብቻችሁን ማንም ሳይሰማችሁ ብርድ ልብስ ውስጥ ገብታችሁ ስቅስቅ ብላችሁ ያለቀሳችሁ እግዚአብሔር ድንገት የሆኑ ሰዎች መጡ ቀለል አድርገው በቃ የሆነ ነገር አድርገውላችሁ እና ይሄን ያክል አባት እንዴት እውነት እንዴት አንውደደው? እውነት ይሄን ጌታ እንዴት አንውደደው? ኧረ በጌታ ስም እና ምግብ ከፈለለት፣ አብረው ተመገቡ። ተነስተው ጣርማ በር ድረስ አደረሰው። ከዛ በኋላ ከጣርማ በር የተወሰነች ፒስታ መንገድ አለች።
እሱም በሌላ መኪና ተሳፍሮ ይመጣል። እዛ ቦታ እኛ የነበርንበት ጊዜ ነው የመጣው ሊሻን። ይህንን ተአምር በአይኔ በማየቴ እግዚአብሔርን በጣም አመሰግኗለሁ። እና አዳራሽ ውስጥ ሲገባም አዳራሽ ውስጥ ሽታ ይፈጥራል። ሰው አስገብቶ ሊያሳድሩ አልቻለም። ሰዎች የሰሩት ሸራ ውስጥም ደግሞ ገብቶ እንትን እንዳይል እዛም በጣም ከባድ ሆነ እና አስታውሳለሁ የሆነች ሸራ ገዝተውለት ያቺን ሸራ ተጠቅልሎ ነበር የሚተኘው። ዶፍ ዝናብ እንግዲህ በጣም አደገኛ ዝናብ ሲዘንብ ምን ልበላይ ለእኛ ምቹ ሆኖ ከላይ ሸራችን በስትክክል ሰርተን ምናምን ዝናብ እንዳይገባ ሆኖ ራሱ እኛ በጣም ብርዱ ጻድቃን ሄዳችሁ የምታውቁ ሰዎች ታውቁታላችሁ። ሙቀቱን በጣም ከባድ ሙቀት ነው። ብርዱን በጣም ከባድ ብርድ ነው። በቃ በጣም ተሰቃይተን ነው የምናሳለፍባት ያችን ጊዜ። ሸራ ብቻ ማለት ከስርም ሸራ ከላይም ሸራ ብቻ ለብሶ ነበር እሱ የተኛው በሸራው ላይ ተጠቅልሎ ማለት ነው። እና በጣም ከባድ ጊዜ ነው ብቻ ያሳለፈው የወንድማችን። እና እኛ አርፍደን ነው ሁልጊዜ ጸበል የምንወርደው። እሱ ከጸበል ቦታ ሲመለስ የሚጸልየው ጸሎት እኔ ያስታውስ ነበር። እኔ በህይወቴ ራሴን የወቀስኩበት ቀን ያኔ ነበር። እኔ ገዳም እንደሄድኩ ለእኔ ንስሐ ስለሆነ ምንም ችግር የለውም ነገራቸዋል። ገዳም እንደሄድኩ የጸለይኩት ጸሎት እንዳለ ስከኝ ነው። ድንግል ማርያም እንደው በቃ እባክሽ ቆንጆ የሆነች ሚስት ስጪኝ እና ጥሩ የሆነ በጣም የሚያምር መኪና እና ደግሞ ትንሽ አንድ ሺህ ካሬ ደግሞ የሆነ ቤት ደግሞ ስጪ ምናምን ብዬ ነው የጸለይኩት። በቃ ሚስት፣ ከዛ መኪና፣ ከዛ ቤት። እንዲህ በጌታ በኢየሱስ ከኛ በላይ አሁን ድንጋይ አለ? እዛ ቦታ ተኪዶ ስለ ነፍሳችን እንደው ማልቀስ ያለብን ቦታ፣ ስለሰራነው ኃጢአት ክርስቶስ ኢየሱስን እንደው ይቅር በለን ማረን ብለን የምናለቅስበት ቦታ ላይ እኔ እዛ ባቴ ሌላ ታሪክ ውስጥ ነኝ፣ ሌላ ታሪክ። እና ስንወርድ ዋሻው ጋር ሁልጊዜ እናገኘዋለን። ሰዎች ናቸው ጸበል ያው ይታወቃል ገዳም ውስጥ እና ሰዎች ይዘውት ይሄዳሉ፣ ሰዎች ይዘውት ይመለሳሉና ሁሌ ዋሻው ጋር ስንደርስ እሱ የሚጸልያት ጸሎት ሁለንተኔን ነው በነገራችን ላይ ሰባበረው። ምን ይላል መሰላችሁ? እመቤቴ እወድሻለሁ፣ አውቃለሁ አንቺም ትወጂኛለሽ፣ በቃ አይኔን ብቻ አብሪልኝ፣ ትወጂኝ የለም አይኔን ብቻ አብሪልኝ ይላታል። በመብርሃን ሁሌ ነው የምላችሁ እመቤቴ። በቃ ልክ ዋሻው ጋር ሲደርስ ያውቋል። እዛ የማይጠንት የዕጣኑ ጢስ ስለሚሸት ያውቋል ቦታውን እና ልክ እዛች ጋር ሲደርስ እመቤቴ እወድሻለሁ፣ አውቃለሁ አንቺም ትወጂኛለሽ፣ ትወጂኝ የለም በይ በቃ አይኔን ብቻ አብሪልኝ ይላታል። እኔ ሆዴ እንዴት ስፍስፍስፍ እንደሚል ይህን ነገር ስሰማ ደግሞ ወይ በቃ እኔ ድምፁ ነው መሰለኝ የበለጠ የሚያሳዝነኝ። እንጃ ለነገራችሁ አልችልም። እንኳን ጌታ ሆይ እንኳን የአምላክንን እናት እንኳን የጭንቅ አማላጇን ድንግል ማርያምን አይደለም የኛን የጨካኞቹን አንጀት ራሱ ያራራ ጸሎት ነው የሚጸልየው። እና ምን ይፈጠራል? እንዳረፍ ሁሌ አርፍደን አይደለም የምንነሳው እና በ21ኛው ቀን እዛ ከሄደ በ21ኛው ቀን እመቤታችን በህልሙ ተገልጣለት እና ወደ ጸበሌ ብለው ነበር እና ተነሳ። ሰዎች ይዘውት ወደ ጸበል ወሰዱት። ብዙ ጊዜ ሊሻን ሲጠመቅ ቁጭ ብሎ ነው የሚጠመቀው፣ ጀርባውን ነው የሚያስመታው። እና ጋይስ እኔ እንዴት ብዬ ልንገራችሁ፣ እንዴት ብዬ በአይኔ ያየሁት ነገር ነው። ሁለት አይኖቹ እዚህ ድረስ ተንጠልጥለው የነበረ ሰው አይኖቹ ተመልሰው ገብተው ማየት የማይችሉት አይኖቹ ማየት ችለው ነው ከጸበል ይወጡ። በኢየሱስ እዛ የዛን ቀን እዛ ቦታ የነበረው በቃ ድባብ በጣም ይለይ ነበር። ቀለቅሶ ብቻ አይኖቹ በርተው በድምፅ ይለያቸዋል። እጁን ይዘው ሲመሩት የነበሩትን ልጆች በአጠቃላይ ያውቃቸዋል። እንዴ ምናምን ብለው ገና ሲመጡ አንተ እጅን ይዘህ ትመራ የነበርኩ ልጅ አይደል እያለ እያለቀሰ ያቅፋቸዋል። የሆነ ሰው ሲመጣ እናንተ የሆነ ቆሎ የምትገዙልኝ በሱ የምትገዙልኝ ልጆች ናቸው አይደል፣ ስኳር የምትሰጡ ልጆች ናቸው አይደል እያለ እቅፍ ያደርጋቸዋል። ሸራ የገዙለት ሰዎች ሲመጡ እነሱን በድምፅ ይለያሉ፣ ሁሉም እቅፍ ያደርጋቸዋል። እና
በህይወቴ በጣም ተደነቅኩኝ። እኔ እንደዚህ አይነት ተአምር እኔ በአይኔ ተመልክቼ አላውቅም። በአይኔ ለመጀመሪያ ጊዜ ፎር ዘ ፈርስት ታይም እንዲህ አይነቱን ሚራክል ተመለከትኩኝ። እናም በዚህም ደግሞ የድንግል ማርያም ልጅ ኢየሱስ ክርስቶስን በእውነት አመሰገንኩት። በጣም የገረመኝን ነገር ልንገራችሁ። ከ2 ዓመት በኋላ በጣም ይሄን የገጠመንን ታምር እዚህ የነበረን 12 ልጆች በአጠቃላይ በየንበት ሁሉ እያወራን ከ2 ዓመት በኋላ ለምን ተመልሰን አንሄድም ብለን ራሳችን አዋጣን ትራንስፖርት ይዘን መኪና ኮንትራት ይዘን ወደዛ ቦታ እንሄዳለን እና ሊሻን ይኖር ይሆን ብለን እንፈልገው ጀመር ገዳም ውስጥ እና እመብርሃን አይኑን ብታበራለት ልጇ ወዳጇ ክርስቶስ ምሕረትን ቢያደርግለት ሊሻን ለክርስቶስ ምን መልሶ ይስጠው? ለአምላኩ ለጌታው ለኢየሱስ ክርስቶስ ምን ይስጠው? በቃ ገንዘብ እንዳይሰጠው ገንዘብ የለውም። እንደ ካህናቱ ቆሞ እንዳያመሰግነው እናቱ ድንግል ማርያምን ተፈሲ ማርያም እያለ በኪዳን ጸሎት እንዳያመሰግናት እንደው ትምህርቱ የለውም። ያበነት ትምህርቱን አልተማረም። ምን ቢያደርግ ጥሩ ነው? ለአምላኩ ለጌታው ለኢየሱስ የሚሰጠው ነገር ቢያጣ ሊሻን ራሱን ለክርስቶስ ሰጠ። እዛ ገዳም መንኩሶ አገኘ ነው። መንኩሶ ከ2 ዓመት በኋላ በቁም ነገር ነው የምላችሁ። አንተ እያለን እናወራው የነበረ ሰው አባ ብለን እናወራው ጀመር። አንቱ ተብሎ እዛ ገዳም መንኩሶ ራሱን ለክርስቶስ ሙሽራ አድርጎ የመላእክትን አስኬማ ለብሶ አገኘ ነውና እንደውም አስታውሳለሁ ትንሽ ይዛችሁ ትንሽ አዋተን ለበሶ መግዣ ለቆሎ መግዣ ይሁን በጸሎት አስበን ብለን ነው የተመለስነውና በህይወታችን ብዙ ነገር ተማረን ተወዳጆች። ከዚህ ቀደም እንዳልኳችሁ ዛሬ የዛኔ ፈለገ አትናቴዎስ ሰዎችን በቃሉ ያጽናናል ብሎ ያሰበ ማንም የለም። እውነቴን ነው የምላችሁ። ያኔ በዛን ሰዓት ያኔ በዛን ታይም ሁላችንም እንደው ይሄን ያክል ቤተክርስቲያን እናቃታለን ብለን አላሰብንም ነበር። ግን እግዚአብሔር ፈቃዱ ሆነና እኛ ልክ እንደ ኃይል በድንቅ አጠራሩ ጠራ። ያኔ ላይ ሰዎች ቢገፉን ኖሮ ያኔ ቤተክርስቲያንን ሳናቃት ያኔ ገና በመንፈስ ሕፃናት ሆነን ሳለ ያኔ ምንም ነገር ሳንረዳ ወደ ቤተክርስቲያን ስንቀርብ ሰዎች ቢገፉን ኖሮ ኢማጂን ዛሬ ላይ ያለውን ፈለገ አትናቴዎስን አታገኙትም ነበር። ዛሬ ላይ ያሉትን ሌሎች በአገልግሎት ላይ ያሉ ወንድሞችን አታገኟቸውም ነበር። በቃ ያኔ ተከፍተው አረ ምንም ደግሞ ወይ ምን ቤተክርስቲያን ምናምን ብለው ቤተክርስቲያንን ከሚዘልፉት ጎራ ጋር አንድ ላይ ተሰልፈው ቤተክርስቲያንን ሲዘልፉ ታገኟቸው ነበር። ያኔ ግን ባለመገፋታችን የተነሳ መንገዱ ሁሉ ክፍት ሆኖልን ቤተክርስቲያንን እናውቃት ዘንድ ትልቁን እድል አገኘን እና ዛሬም ደግሞ በመንፈስ ሕፃናት ይሆኑ አሉ ገና የተወለዱ። እኛ በመንፈስ ሕፃን ሆነን ተወልደን በጥቂቱ የእግዚአብሔርን ቃል እንደ እናጡት እናት ከሆነችን ቤተክርስቲያን በ40 እና በ80 ቀን ከአብራ ከመንፈስ ቅዱስ ጸንሳ በወለደች በእናታችን ቤተክርስቲያን ውስጥ ሆነን ጥቂት እያለን የክርስቶስን ቃል ተመግበን በትንሹ አጥንታችን ጠንከው በትንሹ ጎልምሰን በሁለት እግራችን መቆም ጀምረን ደግሞ በትንሹ መራመድ ጀምረናል። ገና በትንሹ አጥንታችን በደንብ አልጠነከረችም። ያኔ ግን ከብዙ ጊዜያት በፊት ግን ገና በመንፈስ ሕፃናት ሆነን ምናለቅስ ሕፃናት ብቻ ነበር። ምናለቅስ ሕፃናት ብቻ በቃ ምንም ነገር ማናቅ ማለት ነው። ዛሬም በመንፈስ ሕፃን የሆኑ እህት ወንድሞች አሉ። ዛሬም ድረስ አናቅ። ነገ ከነገ ወዲያ ደግሞ ሌሎች የሚመጡ አሉ። ያ ደግሞ ድርሻ ደግሞ የነ ቤላ ነው ማለት ነው። ያ ደግሞ ድርሻ ቀጣይ ጀኔሬሽን ገና በመንፈስ ሕፃን የሆኑ ደግሞ ቤተክርስቲያንን የማያውቋት ገና በጉጉት ግን ቤተክርስቲያንን ማወቅ የሚፈልጉ በተለያየ ህይወት ላይ ያሉ ሰዎች ይመጣሉ። ያ ድርሻ የነ ሄሉ ይሆናል። ያ ድርሻ የነ ቤታዮ፣ የነ ኪሪ፣ የነ ፊዮና፣ የነ ጃኒ፣ የነ ቤላ፣ የነ ሄኔ መርኬ፣ የነ የካጀማ የሌሎችም እህት ወንድሞቻችን ድርሻ ይሆናል። አያችሁ፣ እኛ እንዲያውቋት ያደረግናት ቤተክርስቲያን አውቀዋት
ተረድተዋት እነርሱም ደግሞ በተራቸው ሌሎች ደግሞ ሲመጡ አይ ምን አረበል እንደዚህ የሚባል ነገር የለም ወደ ቤተክርስቲያን ማቅረብ ወደ ቤተክርስቲያን ማጠጋበል እያሉ ደግሞ ባሉበት መካሪ ይሆናል። የግድ ሶሻል ሚዲያ ላይ መውጣት አይጠበቅባቸው። ዙሪያቸው ያሉ ወዳጆቻቸውን በአጠቃላይ ቤተክርስቲያን እንዲያውቁ ያደርጋሉ። እንዲያውቁ በዚህ አጋጣሚ አርቲስት ሸዊት ከበደ በጌታ ፍቅር በጣም የምንወዳት እህታችን በጣም ነው የምናደንቃት። በዚህ አጋጣሚ ሸዊቴ በመንፈሳዊ ህይወት በጣም ያደገች በመንፈሳዊ ህይወት ብዙ ነገርን የምታቅ በመንፈሳዊ ህይወት ብዙ ነገር የተረዳች እህት ነችና ኦርቶዶክስ ግዴቷ ስለሆነ ዙሪያ ያሉ ሰዎችን በአጠቃላይ በመጀመሪያ እንዲያውቁ የምታደርገው ነገር በአጠቃላይ የቤተ ክርስቲያኑን አስተምህሮ በስራ ሊሆን ይችላል፣ በተለያዩ ጉዳዮች ሊሆን ይችላል። የምታውቃቸውን በክርስቶስ ፍቅር የምትወዳቸውን እህት ወንድሞቿን በአጠቃላይ በመጀመሪያ እንዲያውቁ የምትፈልገው ቤተክርስቲያን ነው። የከበዳቸው ነገር ቢኖር ማወቅ የሚፈልጉት ነገር ቢኖር በጣም የሚገርማችሁ ነገር ቀጥታ የምታገናኘው ከቤተክርስቲያን መምህራን ጋር ነው። አያችሁ፣ የእያንዳንዱ በሶሻል ሚዲያ ላይ ተጽዕኖ የሚፈጠር ኦርቶዶክስ ሰው በአጠቃላይ ግዴታው እንዲሆን ነው የምንፈልገው። ልክ እንደ አርቲስት ሸዊት ከበደ ማለት ነው። በዚህ አጋጣሚ በእውነት እህታችን ሸዊት በርችልን። የመጀመሪያ የምታደርገው ነገር ምንድነው? ቤተክርስቲያን እንዲያውቁ ማድረግ። ዙሪያ ያሉ ምንም አይነት ሰዎች ሊሆኑ ይችላሉ። ምንም አይነት ሰዎች ቤተክርስቲያን እንዲያውቁ ታደርጋለች። ከዛስ ድንገት እሷ የማታውቀው ከእሷ አቅም በላይ የሆነ ጥያቄ ቢፈጠርባቸው ማወቅ የሚፈልጉት ነገር ቢኖር ቀጥታ የምታገናኘው ከቤተክርስቲያን መምህራን ጋር አለቅ። ከዚህ በላይ በነገራችን ላይ መንፈሳዊነት የለም። የግድ ሸዊት በመንፈስ በቃ ትልቅ ደረጃ ደርሳለች ለመባል የግድ ነጠላ ለብሳና መዝሙር መውጣት አይጠበቅበትም። ይሄ ሰማዕትነት ነው። ይሄ የእያንዳንዱ ክርስቲያን ድርሻ ነው። አለቅ እና በዚህ በቲክታክ ፕላትፎርም ላይ ያሉ እህት ወንድሞቻችን አሁንም ገና እንፈልጋቸዋለን። አሁንም በቻልነው አቅም በጥበብ ቀስ እያለን እንዲቀርቡ እናደርጋለን። በፍቅር ወደ ቤተክርስቲያን እንጠራቸዋለን። ቤተክርስቲያን ገና ስሟ ሲጠራ ናፍቀዋት ጓጉተዋት እንጂ እየሰለቻቸው እንዲመጡ አንፈልግም። በቁም ነገር ነው የምላችሁ እና በፍቅር እንዲመጡ እንፈልጋለን። እናንተም የሚገባውን ፍቅር ስጧቸው ፕሊስ። ቅድም ደጋግመን እንዳልነው የትኛውም ሰው ከእናቱ ማህፀን ሲወጣ ጀምሮ በመንፈስ የጎለመሰ በቃ ጠንካራ የሆነ ሰው አይሆንም። ጥቂት በጥቂት እያለ ነው የሚያድገውና በቻልነው አቅም የኔ ተወዳጆች እባካችሁን እህት ወንድሞቻችንን በፍቅር እንጥራቸው፣ በፍቅር እናቅርባቸው። በመንፈስ ህፃናት እንደሆኑ አንርሳ። በአንድ ጊዜ የሆነ ከመቅጽበት ለውጥ ካልመጣ እንበል። ሁሉም ነገር በጊዜ ሂደት ነው የሚሆነው። ቅድም ምሳሌ እንደሰጧችሁ አንድ ህፃን ሲወለድ ከእናቱ ማህፀን በቃ ጸጥ ብሎ ነው የሚያለቅሰው ረዥም ጊዜ። ከዛስ ቀስ እያለ የእናቱን ወተት እያገኘ የጡት ወተት ከዛ በደንብ እየተመገበ እያለ ነገሮች እያሉ እያደጉ እየተለወጡ አጥንቱ መጠንከር ይጀምራል። አጥንቱ የተወሰነ ሲጠነክርለት በእጆቹ መዳህ ይጀምራል፣ ዳዴ ማለት ይጀምራል። እሺ፣ በእጆቹ ዳዴ ማለት ይጀምራል። ከዛስ በደንብ ደግሞ የተሻሉ ምግቦችን መመገብ ይጀምራል። አሁንም የበለጠ አጥንቶች ሲጠነክሩለት ደግሞ በሁለት እግሮቹ ይቆማል። ያኔ እናትና አባት ይደሰታሉ። ልጃቸው በሁለት እግሩ ሲቆም፣ ልጃቸው በሁለት እግሯ ስትቆም እናትና አባት ይደሰታሉ። ከዛ አሁንም የተሻለ ምግብን እየተመገቡ ይሄዳሉ። እንደ በፊት የናጡትን ብቻ ይመገቡ፣ የተሻለ ደግሞ በፕሮቲን የበለጸገ በማግኒዥየም፣ በካልሽየም፣ በቫይታሚን በደንብ የበለጸጉ ምግቦችን ደግሞ ይመገባሉ። ከዛስ እንደፈለጉ መዝለል እንደፈለጉ መራመድ ይጀምራሉ። ከአንደበቶቻቸው አባባ እማማ የሚልን ቃል ያወጣሉ። ቤተ ክርስቲያናችንም ልክ እንዲሁ እናት ነች። ተወዳጆች፣ እናት ሁላችንም ከአብርሃ ከመንፈስ ቅዱስ በ40 እና በ80 ቀን ጸንሳ የወለደችን እናታችን ናት እና ይህች ቅድስት ቤተክርስቲያን ልክ እናት ልጇ ሲወለድ አባቱን እንዲመስልላት እንደምትፈልግ ሁሉ እናታችንን ቤተክርስቲያን ደግሞ ክርስቶስን እንድንመስልላት ትፈልጋለች። አባታችን ክርስቶስን እንድንመስልላት ትፈልጋለች። በጥቂቱ እያለች ታሳድገናለች። በአንድ ጊዜ እነ ፈለገ አትናቴዎስ የገባቸው የነገረ ድነት ትምህርት ና ቤላ ና ታጋት የሚባል ነገር የለም። እነ ፈለገ አትናቴዎስ የገባቸው የቤተክርስቲያን ና ሄሉ
ነይ በቃ በደንብ መጋታል የሚባል ነገር የለም። ምክንያቱም ትልልቅ ሰው እንደሚጎርሰው ህፃናት የሚጎርሱ ከሆነ ለህይወት አይሆናቸውም። እና ከናሉበት ማንነት ክርስቶስ ይፈልጋቸዋል። እንድትረሱ ማልፈልገው ነገር ያሉበት መንገድ ትክክል ነው ወይ? አይደለም። የእነሱ ብቻ ሳይሆን የእኛም መንገድ ትክክል አይደለም። የሁላችንም መንገድ ትክክል አይደለም። እኛ እኮ ሶሻል ሚዲያ ላይ ከመጣን በኋላ እኮ ነው መንፈሳዊ ሰዎች የመሰልነው እንጂ እንደኛ እኮ ደካማ የለም እኮ። እንደኛ ዕለት ዕለት ክርስቶስን የሚበድል እንደኛ ዕለት ዕለት ክርስቶስን የሚያስቀይም ሰው የለም። ከክርስቶስ ጋር በንስሐ እየታረቀን እንጂ በንስሐ እንደው ህይወት እየተመላለስን እንጂ እንደኛ ዕለት ዕለት ክርስቶስን የሚያስቀይም የለም። እነርሱ ያሉበት መንገድ ትክክል ነው ወይ? አይደለም። እነርሱ ብቻ ሳይሆኑ ቅድም እንዳልኳቸው እኛም ያለንበት መንገድ ትክክል አይደለም። ግን መርሳት የሌለብን ነገር ከነ ማንነታቸው ክርስቶስ ይፈልጋቸዋል። በደንብ አዳምጡ። ከነ ማንነታቸው ክርስቶስ ይፈልጋቸዋል። በባለፈው አንድ ምሳሌ ሳነሳ ነበር። ቤተክርስቲያናችን በኖህ መርከብ ትመሰላለች። በኖህ መርከብ ውስጥ ያልገባ ፍጥረት የለም። ያልገባ ቢራቢሮ፣ ሻርክ፣ አዞ፣ ከርከሮ፣ ቀበሮ፣ ድኩላ፣ ተኩላ ምናምን ያልገባ እንስሳ የለም። እርግብ ገብቷል፣ ጅብ ገብቷል። ያልገባ ነገር የለም። በዚህች ቤተክርስቲያን ውስጥ ሁላችንም እንደዚህ ነን። በኖህ መርከብ ውስጥ የተለያዩ ነፍሳት እንደገቡ ሁሉ በቤተክርስቲያን ውስጥ የተለያየ አይነት ፐርሰናሊቲ ያለን ሰዎች ነው ያለን። ብዙዎቻችን በፍትወትም እንወድቃለን። በፍትወት ግን ክርስቶስ ንስሐን የሚቀበል አምላክ ስለሆነ ንስሐችን ይቀበልልናል። በስርቆትም እንወድቃለን። ሰውን በቃ ምንበድላለን፣ ሰዎችን ምንጨቁናለን፣ ሰዎች ላይ ከፉ ቃላቶችን ምንሰነዝራለን፣ የሰዎችን ልብ ምናደማለን። ከዚሁ በጣም የሚደንቀው ነገር በዚሁ ማንነታችን ክርስቶስ እኛን ይፈልገናል። ቤላን እናንተ ልትጠሩ ትችላላችሁ። አሁን እኛ እያበረታተን አይደለም። ቤላ ተወዳጅ ወንድማችን ቀስ እያለ ከጊዜ ሂደት ነገሮችን እንዲያቆም ሁሉን ነገር ትቶ ወደ ክርስቶስ እንዲቀርብ እንፈልጋለን። ግን ምኑ ስለ ዛሬ ግን ስናወራ ሁላችንም ጠልተነው ክርስቶስ ይፈልገዋል ከነዚሁ ማንነቱ። ለዛ እኮ ነው እስትንፋሱን ያልነጠቀ። ሄሉ ተወዳጅታችንን ሁላችንም ውይ በቃ ዞር በይልን ልንል እንችላለን። እመኑን ከነማንነቷ ግን ክርስቶስ ይፈልጋታል። ከነማንነቱ እኔና እናንተን ከነማንነታችን የፈለገን ጌታ እንዴት እነሱን ከነማንነታቸው ይፈልጋቸዋል። እነ ጃኒን፣ እነ ፊዮናን፣ እነ ቤታዮ፣ እነ ኪዱን፣ እነ ሄኒ የመርኬን ሌሎችንም እህት ወንድሞቻችን በአጠቃላይ ክርስቶስ ከነ ማንነታቸው ይፈልጋቸዋል። የሆነ የነሱ ድክመት ሶሻል ሚዲያ ላይ ስለወጣ ብቻ እነሱን እንደ ኃጢአተኛ እየቆጠረን ራሳችን እንደ ጻድቅ እየቆጠረን ፕሊስ አንሞኝ ተወዳጆች። የእኛን ኃጢአት፣ የእኛን ነውር፣ የእኛን በደል ከልሎ ሸፍኖልን ያለው ማን ነው? ክርስቶስ ከልሎልን ስንል የከለለው ከሰው እንጂ ከእርሱ አይደለም። ከእርሱ የሚደበቅ ነገር የለም። ግን እንደው ከሰው ሁሉ ኑራችንን ደብቆ ከልሎ ያኖረን ጌታ ነው። ስሙ የተመሰገነ ይሁን። ስለዚህ እኛም ደግሞ የሰው ኃጢአቶችን ደባቂዎችን ነው፣ የፍቅር አራሚዎችን ነው፣ በፍቅር ሰዎችን የምንገስጽ ነው ተወዳጆች። እና ዛሬ እንደ እግዚአብሔር መልካም ፈቃድ ይሄን ለማለት ነው የፈለኩት። ይሄን ለማለትም ጭምር ነው የገባሁት። በመንፈስ ሕፃን የሆኑ እህት ወንድሞቻችን በዚህ አጋጣሚ ደግሞ ለነሱ ማስተላለፍ ፈልገው መልእክት ለነ ቤታዮ፣ ለነ ኪዱ፣ ለነ ፊዮና፣ ለነ ጂያኒ፣ ለነ ቤላ፣ ለነ ሄኒ መርኬ፣ ለየካጀማ፣ ለነ ሄሉዬ እናንተን ክርስቶስ ኢየሱስ አብዝቶ ይወዳችኋል። አብዝቶ ክርስቶስ የሚያየው እናንተ በሶሻል ሚዲያ ወጥታችሁ ከአንደበታችሁ የወጣው መጥፎ ቃል ሳይሆን ቤታችሁን ዘግታችሁ ከልባችሁ የተጸጸታችሁትን ሐሳብ ነው ክርስቶስ የሚረዳው። ማንም ሳያያችሁ ማንም ሳይመለከታችሁ ቤተክርስቲያን ቀርባችሁ ብቻችሁ